አንቺ እኮ እንደምሻደለው ኮንዶምሽ ጋር የምታወሪ እኮ ነው እየመሰለኛል እንዴ እኔ ማርያምን አስቀይምሽ ነገረኛ ማን አለሽ ካንተ ውጪ ማለሽ ነው ማለት ጎረቤት ጀና ወደዛ በቃ ይጂ ትንሽ እዚህ ትንሽ ኧረ በእግዚአብሔር ስም ሲኔን ሰላም ውድ የቤኪ ኤንድ ሄርሚ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ያው ትላንትና ቤኪ በሰራው ቪዲዮ ላይ ብዙም ሰላም አላልኳችሁም ነበረ። እንዴት ናችሁ? ሰላም ናችሁ? ያው ይሄንን አካውንት ሰብስክራይብ በማድረግ ጀምሩ ቪዲዮውን። ዛሬ የመጣሁት ያው ለበቀል ነው። ትላንትና ቤኪ በሰራው ቪዲዮ ላይ በጣም ተናድጄ ነበረና ይቅር አላልኩትም እና ይቅርታዬን የምመልሰው በበቀል ነው እና ምን አሰብኩኝ ከዚህ በፊት ማቀው ያገባ ሰው ፎቶ ወይ ደግሞ ሶሻል ሚዲያ ላይ ያለ ያገባ ሰው ፎቶ አመጣና አሳየውና ወይኔ ይሄ ልጅ በጣም ነበር የምወደው ወይኔ እንዴት ያገባል ምናምን ብዬ ቅውጥ አደርገዋለሁ ማለት ነውና እሱ ምን ይላል? በእርግጥ ያው ብዙ ወንዶችም ሳይሆን ማንኛውም ሰው እንደዚህ ሲባል በጣም ያናዳልና እስኪ ቤኪ ምን ይላል? እንደዚህ ስለው ይናደዳል ወይስ ምን ያደርገኛል? እና ወደ ቪዲዮ እስኪ እና ይሄንን አካውንት ሰብስክራይብ በማድረግ ቤተሰብ ይሁኑ። የተለያዩ ቪዲዮዎችን እንለቀላችኋለን። ወደ ቪዲዮ እና ቤተሰብ የት እንደሄደ አላውቅም፣ የት እንዳለ አላውቅም። እና ቤት ያለ መስሎኝ ነበረ። ካሜራውን አዘጋጅቼ ምናምን ጠብቀዋለሁ። እንደውም ተመቸኝ። ቡና እዚህ ጋር አፈላለሁ ምናምን። ከዛ ሪአክሽኑን እናያለን። ይሄንን አካውንት ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ ሼር ምናምን እያደረጋችሁ በቃ አጨናንቁት ማለት ነው። እና ወደ ቪዲዮ ደግሞ ሁለተኛ ጊዜ ልስፈሩ እንዴ? ሄርሚ ዋይ ጆክስ እዚህ ጋር የት ሄደ ነው? እኔ እንጃ የት ሄደ ነው ያልሽኝ? የት ሄዶ ነው ያልሽኝ? መስሎ ጆክ እኔ አላውቅም ማለት እና ቡና ፈለኩ። እሺ ይጀርታ ማሪ እጭ ዘጉሪ ዛሬ ደመቅ አድርገሽዋል ቤት ቡና ፈላ። አዎ የት ሄደ ነው ማሪ? ሁሉም ነገር ላንቺ ምን ነገር አለበት? ካርድ ልገዛው ትችላለሽ። ከለሽ ሰፋብሻ ቤቱ ኪችን ምናምን ሻወር ቤት ምንድነው ገባሽ? አጣሽኛ ፈልግ አጥቼ ማለት ነው ማለት ግራውንድ ምናምን አገኘ ነበር እዛ ጦምቡና ዛሬ ወጣልሽ ቡና ወሬኛ አቤት ጠርታ ተኛለሁ ብዬ ነበር። ምንድነው? ምን ነው? ማሞተ ሰው ሞቶ ነው? ይሄ ልጅ አገባ ምናምን ችግር አለው። ደስ ይላል። ታዲያ ለወርቁ ጥሩ ነው። ሲያናድድ ማርያም በጣም ነበር የምወደው ማለት ማናት ልጅቷ? ከኔ ጋር እኮ ነው እያወራሽ ያለሽው። ከጓደኛሽ ጋር የምታወሪ መሰለሽ እንዴ? ኮሜንቱ ራሱ ለማየት ነው ሲያስጠላ። አንቺ ምን ሆነሻል?
በጣም ነበር የምወደው ያልኩ እና በቃ እኔ ይሻለው ነበር እኮ ምን እኔ ይሻለው ነበር ትጃጃ ለምን የምትጃጃው ሱራሱ እንዴት እንደሚወደኝ እንደነበር ብታዩስ ማመዛ ክፍለ ሀገር እያለሁ ለስማ እንዴት እንደሚወደኝ ቡና ነው ነገር ነው አፍተሽ ተጠበቅሽ እና አይ እንደዚህ አይባልም ነው እኔ ካለፈ ታሪክ ነው የነገርኩት አይ እያልሽ እኮ ነው እኔም ቢያገባ ይሻላል ምናምን ለስማ ምን ወንድምሽ መሰልኩሽ እንዴ ምን ነው ማለት አትጃጃ በጣም ነበር የምወደው እኮ ነው ያልኩት እንዴ መብቴ እኮ እና ስላገባ ምንድነው የሚያናድድሽ ነው እኮ እኔን የሚያገባኝ መስሎኝ ነበር በጣም ነበር ምን ወደደ ነበር አልገባኝም እያልሽ ያለሽ እኔ የሚያገባኝ መስሎኝ ነበር ኬታ መጥቶ ነው እዚህ ከኔ ወስዶ ነው የሚያገባሽ ተመሳፈረ እሱ ያጠብቀው ነበር ማለት ትርሲ ጀጀር ይከጃል አይቶ ግን እንዴት እንደሚያምር አጂ ዞር አድርገው ለዛ ሱፊያ ታሰብሪኛለሽ እዚህ ምን ሀል እንዴ እኔ ማንን ለማለናገርሽ እንዴ የውስጤን ለማለማውራት ምንድነው ሌላ ነገር የምትወር የውስጤን ለማላወራ እንጂ እነዛው ላይ የምትወሪበት በጣም ነበር እኔ ስለሱ እኔ አይመለከተኝም ነው የምልሽ ማንቱ አሁን ምንድነው ታውቃታለሽ በእናትህ ታውቃታለህ አትጨማለቂ ያው የምሬን እኮ ነው ምን ተመሰፈረ ትሱ በእናትህ ምን ወይ አንተ አታገባኝ እዚህ እዚህ ምንድነው የባልሽ ምንድነው አልተመቸኝም በጣም ነበረ በፊት በጣም እዛ አንተን ሳላቅ በፊት ማለት ነው በጣም በቃ እንዋደድ ነበረ ያለሱ የትም አልሄድም ነበር ምናምን በቃና አንተን ከሳቀ ነው የተለያየ ነው እና አሁን የሚጠብቀኝ መስሎኝ ነበረ እና ማግባት በእኔ በጣም ከኔ ሄደሽ ምናምን እኔ ምንድነኝ ባታቆይረኝ እኔ ያምር ነው ሲሪየስ እስቲ ነው አይደለም አውሪ እኔ ባታቆይነት እኮ አይደለም እያልሽኝ እኮ ነው ያለሽው አንቺ አምሻል እንዴ ምን ነሻል ለምንድን ነው ሰው ነው እንትን የምትይው ምንድነው በሰላም ለዋል በዛ እኮ የነገርኩህ እኮ ነው ለማላዋይ ነው እንዴ ለማላዋይ ማዋየው ሰው የለኝም ምን ነው የምታወሪው ደውልለት ስልኩ ምንድነው ትጃጃሉ ምን ነው ቤኪ ምን ነው አይደለም እንዴ እሺ አንተ በእናትህ ሊያው ነው ትሽታለሽ ወግዘኝ ደምኩ እንደሚያምር አንቺ ወደዛ ዞሪ ማሪታ እንደዛ ይባል መጣ ዋ ስራቴሽ እንደዛ ይባል ክብር ይኑር አይደል እንዴ እኮ የክብር ጉዳይ አይደለም ነው በቃ ለኔ ክብር ይኑር በቃ እንዴ ወደዳችን እንደዚህ ይባላል እንዴ እኮ ወደዋለሁ አሁንም ቢሆን ወደዋለሁ እንትን ያመጣሽው ደግሞ በጣም እየተጃጃልሽ ነው እሱ የራሱ ህይወት አለው በቃ አገባ ይኖራል አለቀ በጣም ብዙ ነገር ብሎኝ ነበር እና እየጠበቅሽው ነበር እንዴ ነግሬሃለሁኝ እኮ አንተ በመሀል ስለመጣ ነው እንጂ በቃ አገባሻለሁ ምናምን ብሎኝ ነበር እና በቃ ያለፈ ታሪክ ነው ባለፈ ታሪክ ለምንድን ነው የምትይውታል እኔ እሱን በጣም ነበር ደግሞ ማናት ቆይ ነው ያለቃት አንቺ እኮ ወንድምሽ አይደለም ወንድምሽ ጋር የምታወሪ እኮ ነው እየመሰለኛል እኔ ምንሽ ነኝ እኮ ለማላው ማዋየው ሰው ፈለኩኝ በቃ አዋየው እንዴ ምን ተከብዳለህ እንዴ ተናንቀናል ማለት ነው ይሄ ምን አናቃለሁ በጣም ነው የምወደው የነበረው ምን ይሻለኛል እሺ ያሳዝናል
ኪራ ጥሩ ሰው ነበር እኮ እንደዚህ ያደርጋል ብዬ ጭራሽ አልጠብቅም ነበር። ስማንትሽ አንቺ እግዚአብሔርን ይምሪ ነው ምንድነው በረከት ላውማዬ እግዚአብሔርን እንጣላለን እንዴ? እኔ ማርያምን አስቀይምሽ ነገረኛ ማን አለሽ? ካንተ ውጪ ማለሽ ለማድረግ ጎረቤት ሄጄ ልናገር አምጣ እንደውም ልንገራት እስቲ ስልኬን ስጠኝ እውነት ልደውልላትና ልንገራት። እኔ ጓደኞቼ ራሱ ቢሰሙ ይጮሃሉ። እንዴት እሱ ያገባል? አይደለም ካንቺ ምን ይሆንሽ ነው ያለሽው? አይደለም እኮ ማሪ ምንድን ነው የምትይው? ምንድን ነው የምትይው? በቃ ማለት ወዶ ማለት ነው ማለት ነው። ወዶ ነበር ምን ማለት ነው ወዶ ማለት? ምንድን ነው የሚሆንሽ? ልመታኝ ነው እንዴ? በመታሽስ አይክልኝ ምንድን ነው የምትሆኚው? አንቺ ዝም ስልሽ አላበዛሽም እንዴ? በጥፊ ነው የምልሽ በጥፊ ነው የምልሽ። እኔ አዎ ስራት ያለኝ ወይኔ እሱ ቢሆን አንድ ቀን እንዴ ብሎኝ አያውቅም። ስራት ያዢ በቃ ብሎኝ አያውቅም ነበር እሱ ቢሆን አንቺ ስራት ያዢ በቃ እንዴ ስማምጭ እንዴ ለማታይ እኮ ዞር ወደዛ በቃ እጂ ትንሽ እዚህ ትንሽ ኧረ በእግዚአብሔር ስም ሲኔን አንቺ ዞር ዝሪ የኔ ጣፋጭ አንቺ ደቂ እኔ ሽመቴ ነው የምታገባኝ? ሻውን ንገረኝ። መቼም አላገባሽም በዚህ ጸባይሽ። ፍራንክ ነው አንቺን ፕራንክ እዛው ሰጪ እንደዚህ አይነት ፕራንክ አይመቸኝም ብዬሻለሁ። ቅናተኛ ነህ በጣም። ረበስ እሺ ዘሬ ረበስ ማሙ ተነሽልኝ የኔ ጣም በላል ካሜራውን ያንሽ ያቸው ስሪ ስማ አንቺ ፕራንክ ነው ያስጠላኛው። አዎ ቤተሰብ መቼ ነው የሚያገበኝ? ሻኒ መቼ ማላገበኝ? ለማንኛውም ኪራ ናፍቀኛል። ቤተሰቡ ሰላም በላቸው። ሰላም እናደኛለች። ምን ላድርግሽ? እንዴት ነው ሰላም ይላል? ተረጋጋ የኔ ፍቅር። እኔ እንዴት እንደዚህ ያደርጋለሁ? አታረጊም እኮ አይባልም። አታረጊም አይባልም። እና ቤተሰብ ቆይታችን ይሄን ይመስል ነበረ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንዳልኩ ነው እንዳላችሁ ነው። ሰብስክራይብ አድርጉ፣ ላይክ፣ ኮሜንት፣ ሼር በማድረግ አበረታቱን። መልካም ቀን።